ስልካችሁ ስቶሬጅ ፉል እያለ እና ቀርፋፋ ሆኖ ያስቸግሯችኋል? ዛሬ አሪፍ መፍትሄ ያሳያችኋለሁ። እንዴት ስቶሬጅ ፍሪ ማድረግ እንደምትችሉ እና ፕላስ ስልካችሁን ደግሞ ከተለያየ ቫይረስ ወይም ከሀከር እንዴት ፕሮቴክት ማድረግ እንደምትችሉ ወይም ሞር ፕራይቬሲውን ኢንሃንስ ማድረግ እንደምትችሉ ነው ማሳያችሁ። ቪዲዮውን እስከ መጨረሻው ማየት አትርሱ። ወደ ቪዲዮ የመጀመሪያውና ዋነኛው ወሳኝ ሴቲንግ እንዴት የስልካችሁን ስቶሬጅ ፍሪ ማድረግ እንደምትችሉ ነው ማሳያችሁ። ያንም አውቶ አርካይቭ አፕ ሚለውን ኦን እናደርጋለን። ያንን ለማድረግ ፍላይ ስቶር ላይ እንሄዳለን። ፍላይ ስቶር ላይ ከገባን በኋላ ራይት ሳይድ ቶፕ ላይ ፕሮፋይላችን እንነካለን። እዛ ውስጥ ገብተን ወደ ታች ስንሄድ ሴቲንግ አለ። ሴቲንግ ክሊክ ካደረግን በኋላ ጀነራል ሚለው ውስጥ እንገባለን። ጀነራል ውስጥ ከገባን በኋላ አውቶማቲካሊ አርካይቭ አፕ ወይም አውቶ አርካይቭ አፕ የሚለውን ኦን ማድረግ አለብን ማለት ነው። ያንን ስናደርግ በቀላሉ ስልካችን ማንፈልጋቸውን ወይም ሬርሊ የምንጠቀማቸውን አፎችን አርካይቭ በማድረግ የስልካችን ስቶሬጅ ፍሪ ያደርጉልናል ማለት ነው። ተጠቀሙበት። ሌላኛው ፕሪ ስቶሬጅ የምታገኙበት ዋይ ነው ማሳያችሁ። ሴቲንግ ላይ ትገባላችሁ። ዴን አፕሊኬሽን ውስጥ ከገባችሁ በኋላ ላርጅ ስቶሬጅ ስፔስ ይይዛል ብላችሁ የምታስቡትን አፕሊኬሽኖችን ትመርጣላችሁ። ለምሳሌ ቴሌግራም ሊሆን ይችላል፣ ቲክቶክ፣ ኢንስታግራም፣ ፌስቡክ ሊሆን ይችላል። ለምሳሌ ቲክቶክ ላይ እንግባ። ቲክቶክ ላይ ከገባችሁ በኋላ ስቶሬጅ የሚለውን ስትመርጡ እዚህ ጋር ስቶሬጅ ላይ አፕሊኬሽኑ የያዘውን ሳይዝ ያሳያችኋል፣ ዳታ የያዘውን ያሳያችኋል፣ ካች የያዘውን ያሳያችኋል። እዚህ ጋር ካች የሚለው ለምሳሌ እዚህ ስልክ ላይ 664 ሜጋባይት ነው የያዘው። ያንን እንዴት ፍሪ እናድርግ ካላችሁ እዚህ ጋር ከስር ክሊር ዳታ እና ክሊር ካች አለ። ከዚህ ውስጥ ክሊር ካች የሚለውን ክሊክ ታደርጋላችሁ ወይም ትነካላችሁ። አውቶማቲካሊ ክሊር ያደርጋል ማለት ነው። አሁን ስታዩ 0 ባይት ነው የሚለው ማለት ነው። በዚህ ወይ ስልካችሁን ፍሪ ማድረግ ወይም ፍሪ ስፔስ ማግኘት ትችላላችሁ። ፕላስ ሞር ስልካችሁ አክቲቭ ይሆናል ማለት። ይሄንን በየሳምንቱ እየገባችሁ እያንዳንዱ አፕሊኬሽን ላይ እየገባችሁ ካቾችን ክሊር በማድረግ ፍሪ ስፔስ ታገኛላችሁ። ፕላስ ሞር ስልካችሁም አክቲቭ ይሆንላችኋል ማለት ነው። አሪፍ ፊውቸር ነው፣ ተጠቅሙ። ሌላው ወሳኝ ሴቲንግ ስልካችን ስንጠቀም ወይም የተለያዩ ነገሮችን ብራውዝ ስናደርግ ማስታወቂያ ሊሆን ይችላል፣ የማይፈለጉ ሊንኮች ወይም ቫይረስ ሊሆን ይችላል፣ ማናቃቸው አናውን የሆኑ ሊንኮች እየመጡ ስልካችን ዳሜጅ እንዳያደርጉ በቀላሉ በአንድሮይድ ስልክ እንዴት ያንን ብራውዚንግ ወይም አክሴሳችን ሴቭ ማድረግ እንደምንችል ነው ማሳያችሁ። ያንን ለማድረግ ወደ ሴቲንግ እንሄዳለን። ሴቲንግ ጋር ከሄዳችሁ በኋላ ሴኩሪቲ ኤንድ ፕራይቬሲ ውስጥ እንገባለን። ሴኩሪቲ ኤንድ ፕራይቬሲ ውስጥ ከገባችሁ በኋላ ወደ ታች ስክሮል ስታደርጉ ሞር ሴኩሪቲ ሴቲንግ የሚለውን ታገኛላችሁ። እዛ ውስጥ ገብታችሁ አንድሮይድ ሴፍቲ ብራውዘር የሚለውን ኦን ታደርጋላችሁ ማለት ነው። ይሄ የሚጠቅመው ስልካችሁን ብራውዝ ስታደርጉ ወይም ጉግል አክሴስ ስታደርጉ የተለያዩ ሊንኮች ስልካችሁን ወይ ቫይረስ ሊሆን ይችላል እንዳይገባ ወይም ሀክ እንዳይደረግ ፕሮቴክት ያደርግላችኋል ማለት ነው። ስለዚህ ወሳኝ የአንድሮይድ ሴቲንግ ነው፣ ተጠቀሙ። ሁለተኛው ማስተካከል ያለባችሁ ሴቲንግ ስልካችሁ የተለያዩ ሳይቶችን አክሴስ ስታደርጉ ቫይረስ ወይም አታከር ሀክ እንዳያደርጋችሁ ወይም እንዳይጠልፋችሁ ማስተካከል ያለባችሁ ሴቲንግ ነው። ይህንን ለማድረግ ክሮም ላይ ትገባላችሁ። ክሮም ላይ ከገባችሁ በኋላ 3 ነጥብ ቶፕ ራይት ሳይድ ላይ አለ። ያቺን 3 ነጥቧን ትነካላችሁ። እዛ ላይ ስክሮል ስታደርጉ ሴቲንግ አለ። ሴቲንግ ውስጥ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ አለ። ፕራይቬሲ ኤንድ ሴኩሪቲ ውስጥ ከገባችሁ በኋላ ወደ ላይ ስታደርጉ ሴፍ ብራውዚንግ የሚለውን ታገኛላችሁ። እዛ ውስጥ ገቡ። ባይ ዲፎልት የናንተ ስታንዳርድ ፕሮቴክሽን ላይ ሊኖር ይችላል። አሁን እንደምታዩት ያንን ወደ ኢንሃንስድ ፕሮቴክሽን የሚለውን ትቀይራላችሁ ማለት ነው። ስለዚህ በዚህ ወይ ስልካችሁ ሞር ሴኪዩር እንዲሆን ማድረግ ትችላላችሁ ማለት ነው። አሁኑ ማስተካከል ወሳኝ አንድሮይድ ሴቲንግ ስልካችሁን ቢጠፋ ወይም ቢሰረቅባችሁ በቀላሉ በጉግል ማፕ ወይም በካርታ ለማግኘት የሚያስችል ምርጥ የአንድሮይድ ፊቸር ነው። ያንን ኦን ለማድረግ ሴቲንግ ጋር ትሄዳላችሁ። ዴን ሴኩሪቲ ኤንድ ፕራይቬሲ እዛ ውስጥ ስትገቡ ሎስት ዲቫይስ ፕሮቴክሽን ወደታች ስታደርጉ ታገኛላችሁ። ክሊክ አድርጋችሁ ስትገቡ ፋይንድ ማይ ዲቫይስ ሚላለ እዛ ውስጥ ትገቡና አላው ዲስ ፎን ቱ ቢ ፋውንድ ሚለውን ኦን ታደርጋላችሁ ማለት ነው። ይሄ ፊቸር በስልካችሁ ኦን ከሆነ ስልካችሁ ድንገት ቢጠፋ ስልካችሁን በቀላሉ የት እንዳለ ለማግኘት ያስችላችኋል።